በአገዛዙ በግፍ ጡታቸው ለተቆረጠውና ቆዳቸው ለተገፈፈው ኦርቶዶክሳውያን ታዳጊዎች በካናዳ ጸሎተ ፍትሐት ተደርጎላቸዋል። ብልጽግና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ብርሃኑ ጁላ ህወሓት ውጊያ ሊከፍት ተዘጋጅቷል ብሏል። በስፋት የምንመለከተው ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው በአገዛዙ በግፍ ጡታቸው ለተቆረጠና ቆዳቸው ለተገፈፈው ኦርቶዶክሳውያን ታዳጊዎች በካናዳ ጸሎተ ፍትሐት ተደረገላቸው። በግፍ ጡታቸው ለተቆረጠውና ቆዳቸውም ለተገፈፈው የአማራ ታዳጊ ወጣቶች የሰማዕታት መታሰቢያ ቀን ጸሎተ ፍትሐት በለንደን ደብረ ኃይል ቁልቢ ቅዱስ ገብርኤል ቤተ ክርስቲያን ጥቅምት 23 2018 ዓ.ም ተከናውኗል። በጸሎተ ፍትሐቱ የተሰዉትን ታዳጊ ወጣቶች በእነ አብርሃምና በእነ ይስሐቅ በእነ ያዕቆብና በቅዱሳን ቦታ እንዲያሳርፋቸው ጸሎት ተደርጎላቸዋል። እነዚህ ጸሎተ ፍትሐት የተደረገላቸውና በግፍ የተገደሉት ወጣት ሴቶች የዓለም ዋሴ ትዕግስት ወዳጅ፣ መቅደስ ተስፋዬና ቃል ኪዳን ናቸው። በተጨማሪም በአርሲ ክፍለ ሀገር በግፍ የተገደሉት የኦርቶዶክሳውያን ነፍሳቸው በሰላም እንድታርፍ ጸሎት ተደርጎላቸዋል። ዘመኑ የጨለማና የከፋ መሆኑን የተነሳም ሲሆን ሁሉም ሕዝብ ወደ ፈጣሪ መጠጋት እንዳለበትም ጠይቀዋል። ይህ በእንዲህ እንዳለ ብልጽግና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ብርሃኑ ጁላ ህወሓት ውጊያ ሊከፍት ተዘጋጅቷል አሉ። ህወሓት የብልጽግናው አገዛዝ ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ ይህ ዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስቧል። ህወሓት በፕሪቶሪያው ስምምነት አማካይነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስቷል። መግለጫው በሁለት ዓመቱ ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋና ውድመት እንደተፈጸመበትም ገልጿል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከ3 ዓመት በፊት የፕሪቶሪያ ስምምነት መፈረሙን ያስታወሰው ህወሓት ይሁን እንጂ ጦርነቱ በዝምታ በሚካሄድ ዘር ማጥፋት ጋር ቀጥሎ 5 ዓመታት ተቆጥረዋል ብሏል። አጠቃላይ የፕሪቶሪያው ስምምነት እንደተጠበቀው ውጤት ሳያመጣ 3 ዓመታትን ደፍኗል ያለው ህወሓት ለዚህም ብልጽግናንና በስምምነቱ ሂደት የተሳተፈው አካላትን ወቅሷል። መግለጫው ብልጽግና ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉን እንደ አንድ ምክንያት ጠቅሷል። አደራዳሪ ሀገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈጸመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ ያሳዩት መዘናጋትም ለስምምነቱ በተሟላ ሁኔታ አለመፈጸም አስተዋጽኦ ማድረጉንም አንስተዋል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝም በመግለጽ ከሷል። በትግራይ ህዝብና ብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻን እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስት ተፈጽሟል ያላቸው ተግባራት ናቸው። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያው ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለትም የአብይ አገዛዝ ላይ ውንጀላውን አቅርቧል። ህወሓት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገውን እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስ አስጠንቅቋል። ብልጽግና በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱን እንዲወጣና ፖለቲካዊ ንግግርን እንደ መፍትሄ እንዲወስድም አሳስበዋል። በተመሳሳይ ጥቅምት 24 ያገዛዙ ሰራዊት የተጠቃንበት ቀን በማለት እያከበረ ነው። ያገዛዙ ጦር አዛዥ ብርሃኑ ጁላ በዚህ ወቅት ባደረጉት ንግግርም ህወሓት በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ከማስጠበቅ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪትም እየጎሰመ ይገኛል ሲሉ ተሰምተዋል። በዚህም የአብይን ስልጣን ለማጽናት የደሃን ልጅ የሚያስጨፈጭፉት ብርሃኑ ጁላ ጦርነቱ አይቀሬ መሆኑን ሲጠቁሙ፣ ህወሓትም ጦርነቱ አይቀሬ መሆኑን የሚያመላክት ጠንከር ያለ ምላሽ ሰጥተዋል። ይህ በእንዲህ እንዳለ በመስከረም 2025 መጨረሻ ላይ የኢትዮጵያ መንግስት አጠቃላይ ሀገር ውስጥ ዕዳ 2.56 ትሪሊዮን ብር መድረሱ ተገለጸ። ከአጠቃላይ ሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43%፣ የኢትዮጵያ ብሔራዊ ባንክ 26.3% እና
የጡረታ ፈንድ ደግሞ 19.3 መሆኑን የካፒታል ጋዜጣ ዘገባ አመላክቷል። የኢትዮጵያ መንግስት የብድር ምንጮች የሀገር ውስጥና የውጭ አበዳሪ ተቋማት ናቸው። በውጭ ብድር በኩል መንግስት ከዚህ ቀደም ከፍ ያለ ብድርን በመውሰዱ አበዳሪዎች የዕዳ መክፈያ ጊዜ ሽግሽግ እንዲያደርጉ አጥብቆ መጠየቅ ከጀመረ ዋላ አደረ ብሏል። እንደ ካፒታል ዘገባ ከሆነ የገንዘብ ሚኒስቴር በቀጣይ ሩብ ዓመት 243 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ አውጥቷል። ይህ ጭማሪ መጠን የግምጃ ቤት ሰነዶች ወይም ቲ-ቢል ገበያን ተጠቅሞ በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት ለረጅም ጊዜ የዕዳ ጥንቃቄ እያደረጉ መሆኑንም ዘገባው አክሎ አመላክቷል። የገንዘብ ሚኒስተሩን ዋቢ ያደረገው ይኸው ዘገባ እንደ አውሮፓውያን አቆጣጠር መስከረም 2025 ላይ ብቻ መንግስት በሁለት ጨረታዎች 53.35 ቢሊዮን ብር መሰብሰብ የቻለ መሆኑን አመላክቷል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት ሰነዶች ላይ ያተኮረ ሲሆን የአንድ ዓመት 364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው እንደቀሩም ዘገባው አክሎ አመላክቷል። እንደ መረጃው ከሆነ በሐምሌና መስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀን ሰነድ የትርፍ መጠን ግን ከ15% ወደ 20% በድንገት ከፍ ብሏል። ዘገባው አክሎም ተንታኞች እንደሚሉት ይህ ከፍተኛ ጭማሪ በወደፊት የዋጋ ግሽበትና በማክሮ ኢኮኖሚ ያለመረጋጋት ምክንያት ባለሀብቶች ረጅም ጊዜ ዕዳን በመፍራት ጥንቃቄያቸውን ማሳየታቸውን ያረጋግጣል ሲልም አስታውቋል። የውጭ ዕዳን በተመለከተ ኢትዮጵያ በአሁኑ ሰዓት 23 ቢሊዮን ዶላር ዕዳ ያለባት መሆኑን ጥቅምት 18 ቀን 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ የተናገሩት መሆኑም የሚታወስ ነው። ጠቅላይ ሚኒስትሩ በዕለቱ ማብራሪያቸውን ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የሚለውን ሀሳብ እንደሚስማሙበት ለፓርላማ አባላት ተናግረዋል። ነገር ግን ሀገሪቱ ያለባት የዕዳ መጠን ከ23 ቢሊዮን ዶላር እንደማይበልጥ በመግለጽ የአፍሪካን ኢኮኖሚ በቀዳሚነት የሚመሩ 3 ሀገራት የኢትዮጵያ በብዙ እጥፍ ዕዳ እንዳለባቸው ተናግረዋል። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ግን ያንን ያህል አስደንጋጭ ባይሆንም የኛ መጥፎ የሆነው ብድር የወሰድንበት መንገድ ነው። አብዛኛው ብድር ኮሜርሻል ብድር ነው ሲሉ የሀገሪቱን ብድር አይነት በአጭር ጊዜ ብዙ መክፈል የሚጠይቅ መሆኑን አብራርተዋል። የኢትዮጵያ መንግስት ከአበዳሪዎች ጋር ሲያደርግ የነበረው ድርድር ሀገሪቱ የወሰደችው ኮሜርሻል ብድር በረጅም ጊዜ የሚከፈልና ዝቅተኛ ወለድ ወዳለው ኮንሴሽናል ሎን እንዲቀየር ያለመ እንደሆነም የገለጹ መሆኑ አይዘነጋም። ይህ በእንዲህ እንዳለ በዓለም አቀፍ ህገወጥ የሰዎች ዝውውር የተከሰሰውና ከኢትዮጵያ ወደ ኔዘርላንድ ተላልፎ የተሰጠው ኤርትራዊ ተወልደ ጎይቶም ክስ ሰኞ ጥቅምት 24 2018 ዓ.ም መታየት መጀመሩን የቢቢሲ ዘገባ አመላከተ። ተወልደ ጎይቶም በቅጽል ስሙ ዋሊድ በሊቢያ በሺዎች በሚቆጠሩ ዜጎች የስጋት ምክንያት የሆነ ሰው ነው። ስደተኞቹን በመዝረፍ በማገትና በማሰቃየት ጭካኔ የተሞላበት ህገወጥ የሰዎች ዝውውርን ንግድ በመፈጸም ወንጀል ተከሶ በ5 ክሶች በኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ ያሳልፎበት የተላለፈበት ወንጀለኛም ነው። በኢንተርፖል ጭምር ሲፈለግና ሲታደን የነበረው ይህ ግለሰብ በስተመጨረሻ ኢትዮጵያ ውስጥ ተይዞ ለፍርድ ከቀረበ በኋላ ለኔዘርላንድ መንግስት መሰጠቱ የሚታወስ ነው። በተወልደ ጎይቶም ላይ እና በግብረ አበሮቹ ላይ ኔዘርላንድስ ፍርድ ቤት የበርካቶችን ምስክርነት እንደሚሰማ የተነገረም ሲሆን ምስክርነትና ውሳኔ የሚሰጥበት ጊዜ 1 ወር ቆይታ ሊኖረው እንደሚችልም ተነግሯል። ተወልደ ጎይቶም ወይንም ዋሊድ ዓለም አቀፍ የሰዎች ዝውውር ቡድንን በመምራት በሊቢያ ውስጥ ኤርትራውያንን በማሰር በማሰቃየትና ጾታዊ ጥቃቶችንም በመፈጸም ነው የተወነጀለው። ተወልደ የሚመራው የወንጀል ቡድን በሊቢያ የስደተኞች ማቆያ የነበረውም ሲሆን ከግብረ አበሮቹ ጋር በመሆን ከሱዳንና ከሌሎችም ሀገራት የመጡ ስደተኞችን በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበርም ተነግሯል። ወደ አውሮፓ ለመድረስ የሚሞክሩ ስደተኞች በሊቢያ ካምፖች ውስጥ በነበሩበት ወቅት ድብደባ፣ ረሃብና መደፈሮችን ጭምር አሰቃቂ ጥቃት ለዓመታት ተፈጽሞባቸዋል። በዚህም ምክንያት በርካታ ስደተኞች መሞታቸውም ይነገራል። ተወልደ ጎይቶም አብዛኛዎቹ ኤርትራውያን ቢሆኑም በሺዎች ምናልባትም በ10 ሺዎች የሚቆጠሩ ስደተኞችን በህገወጥ መንገድ ከቦታ ቦታ ሲያዘዋውር ነበርም ተብሏል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።